የኢትዮ ፋሚሊ ዛሬ ሆሳና ነው ያለነው። ጉዟችን ወደ ጉራጌ ነው የምናቀናው። ሙሉ ትራቭሉን ተከታተሉን። ያበረትልሽ ነው የምናደርገው። ዛሬ ምን ልንጎበኝ እንችላለን? ጉራጌ ውስጥ ምን ላሳያችሁ እችላለሁ? ተከታተሉን። ኢትዮ ትራቭሌሽን ሰብስክራይብ ያደርጋችሁ ይመቻችሁ። አሁን እንግዲህ ወደ ሀረቅጥ ሙሉ ወርቅሎች ደርሰናል። ይኸውላችሁ መኪናችን እየመጣ ነው። እዚህ ጋር ትንሽ ነገር ቴካዊ ነገር ልንበላ ፈልገን ነው ሎጂ ጋር ከመግባታችን በፊት። ሎጂ ይኸውላችሁ ይሄው እዛ ጋር ያለ ሄደን ፓርክ እናደርጋለን። አሁን መኪናችን እየመጣ ነው። ካሜራውን ላዙረው። ትሪፕ ከሴና ትራቭል ጋር ይመቻችሁ። ካሜራው ይዙረው። ሰላም ፋሚሊ እንዴት ናችሁ? እንግዲህ በቃላችን መሰረት ጉራጌ ደርሰናል። እንደምታዩት በጣም ክረምት ትክክለኛ ክረምት አለ ወደዚህ አካባቢ። አሁን ጸጉራችን የተበላሸ ነው፣ ንፋሱ እና ትንሽ ውርጭ አለ። አሁን የምታዩት ኤሪያ እንግዲህ ከጀርባ የምታዩት ሀረቅጥ ሐይቅ ታጥቷል በሙሉ ወርቅሎች የተንቢ። አሁን ፋሚሊ ወደ ሎጂ ልንገባ ነው። ያለውን ሁሉንም ነገር ሰርቪሶች የምናሳያችሁ ይሆናል። እንግዶቻችን ገብተዋል። ይሄ እንግዲህ ከሆሳና ቀጥታ ወደ ወርቅሎች ስትመጡ በስተቀኝ በኩል ሀረቅጥ ሎጂ ተንተርሶ የተሰራው ሙሉ ወርቅ ሎጂ ይባላል። ኢትዮ ፋሚሊ ሰብስክራይብ ያደረጋችሁ ሌትስ ጎ። እሺ ፋሚሊ አሁን መግቢያው ላይ ነው የምንገኘው። በጣም ነው አየሩ በጣም ነው የሚያስጠላው። ለፎቶም አይሆንም። ጌታን በጣም ነው የሚደብረው፣ ግን እንገባዋለን በቃ። እንግዲህ ገብተናል። ሀረቅጥ ተንተርሶ የተሰራው ሙሉ ወርቅሎች ይሄን ይመስላል ግቢው። ሰርቪሶችን ሙሉ ምናሳያችሁ ይሆናል። እዚህ ስትመጡ ያው ሌክ ቪው አለው ነው የሚያምር ነገር አለው። ለፎቶ ምናምን ቆንጆ ነው። ሙሉ ቫይባችን የምናሳያችሁ ነው። አሁንም ሰብስክራይብ ያደርጋችሁ ሲና ትራቭል ላይ ዛሬ ያለነው ጉራጌ ነው። ይመቻችሁ። እና እሺ በቃ
አሁን እስቲ የጀልባ ቀዘፋችንን ቦት ትሪፕ ልንሞክር ነው። ይኸውላችሁ ቪው ይሄ ከላይ የምታዩት እንግዲህ የሪዞርት ቪው ነው። ከስር ደግሞ እዚህ ጋር የጀልባ ልንሞክር ነው። እዚህ ቫይቡን የምናሳያችሁ ነው። ጀሞ እዛ ቁጭ ብሎላችኋል። ያው ሽራ ነው ወይ አሁንም ሀረግ ጠይቅ ነው ያለ ነው። በጀልባው ተቀል ይሷአተ ፋሚሊ እንግዲህ አሁን የቦት ትሪፕ ልንሞክር ነው። በሀረግ ጣይቅ እንደምታዩት እንግዲህ አንዱ የምታገኙት አክሰስ ሌላ ምንድነው እዚህ ሀይቅ ላይ ስትመጡ ቦት ትሪፕ ታደርጋላችሁ፣ ጀልባ ትሄዳላችሁ። እዚህ ሀይቅ ላይ ጉማሬና ሌላ ነገር የለም፣ እንዳክዮች አሉ። እዛች ጋር ትንሽ ደሴት አለች፣ እሷ ሄዳችሁ ትጎበኛላችሁ። አሁንም እንግዲህ ያለ ነው ጉራጌ ነው። ቤታቸው ይህንን ይመስላል። ፋሚሊ እንግዲህ ጉዞአችንን ጨርሰን አሳክተናል። ጉዞአችንን ጨርሰን ይኸውላችሁ አመሻሹን ሆሳዕና ገብተናል። የዛሬ ትሪፓችን ይሄን ይመስል ነበር። ከሆሳዕና እስከ ጉራጌ ያለው ቫይብ እንዴት አያችሁት? ኮሜንት ላይ ጠብቃችኋለሁ። ኦፊሴ በዚህ አጋጣሚ ይሄን ይመስላል። ቲያትራብል ነበር። ከኛ ጋር ይጓዙ፣ ኢትዮጵያን ይጎብኙ። አመሰግናለሁ ፋሚሊ። ይኸውላችሁ ሆሳዕናችሁትና በምሽት ነው ትመስላለች። ከኋላ ይዋት